አንተ ገና ፍቅረኛ እንኳን አላገኘም ከጥቂት ዓመታት በፊት የተሰሩ ሁለት የሂውማኖይድ ሮቦቶች ካንተ ቀድመው የቅንጦት ሰርግ ደግሰዋል። What? Bro, what are you talking about, man? በራሽያ አንድ የሮቦቲክስ ኩባንያ ታሪካዊ በሆነው የፑሽኪን ላይብረሪ ውስጥ በሁለት ሂውማኖይድ ሮቦቶች መካከል ሰርግ አዘጋጅቷል። ሙሽራው ሮበርት የቢሎ ብሎገር ሲሆን ሙሽሪት ማቲልዳ ደግሞ ባለሪና ወይም ደግሞ ባሊ ተብሎ የሚጠራው የዳንስ አይነት ሮቦት ናት። የሰርጋቸውን ቀለበት አቀባይ ደግሞ ዶግማቲክ የተባለ የሮቦት ውሻ ነበር። እሱም ሰርገኞቹ የሚለዋወጧቸውን ስማርት አምባሮች ተሸክሞ በመተላለፊያው ላይ ተራምዷል። በየጊዜው የሲስተም አፕዴት ሲኖር እርስ በርስ ለመደጋገፍ ቃል የሚገቡ በኤአይ የተፈጠሩ የጋብቻ የቃል መሃላዎችንም ተለዋውጠዋል። ከዚህ ቫይራል ከተሰራጨው ቪዲዮ ጀርባ እውነተኛውን የቴክኖሎጂ ማረጋገጫ ልንገራችሁ። አንደኛ ማቲልዳ በቅጽበት ሚዛኗን የመጠበቅ አቅሟንና የመገጣጠሚያዎቿን ቅልጥፍና ለማሳየት ሙሉ የባሊ ዳንስን ተጫውታለች። ሁለተኛ ይህ የሮቦቲክስ ኩባንያ ይህንን ክስተት የተጠቀመው በማሽኖቹ ላይ የተለየ ስብዕና ሊፈጥር የሚችልና የራሳቸውን ሩሲያዊ ሶፍትዌር አቅም ለማሳየት። ሶስተኛ ደግሞ ይህ ህዝቡ ያለውን ፍርሃት ለመቀነስና በአደባባይ በሰዎችና በሮቦቶች መካከል ያለውን መስተጋብር የተለመደ ለማድረግ የታለመ ስትራቴጂካዊ የሶሻል ኢንጂነሪንግ ነው። በ2030 የሮቦት ሰርግ ላይ ትታደማለህ ወይስ አሁንም ድረስ የሰውን ቴክስት እየጠበቅ ነው? ፎሎ ናፊያድ ፒስ አውት።